አድማጮቻችን ሚዲያ ለአንድ በለውጥ ላይ ላለ ሀገርና ህዝብ እንዲሁም ለለውጥ ትልቅ አቅም በሚሆን ስብስብ ውስጥ ሚናው ጉልህ ነው። አድማጮቼ ሚዲያ በዚህ ትልቅ ሚናው ውስጥ ሚዲያውን እንደሚጠቀሙበት ሰዎች ዓላማና ፍላጎት ለመገንባትም ሆነ ለማፍረስ ማዋል እንደሚቻል ተግባራዊ ተሞክሮዎች ያሳያሉ። በዚህ በምንኖርበት የውጭው ዓለም ውስጥም ሀገርንና ሀገርኛ ሰዎችን ማዕከል ያደረጉ እንደ አሸን የፈሉ ሚዲያዎች ብዙ ናቸው። አድማጮቻችን ሚዲያዎቹ የመብዛታቸውን ያህል ቅኝታቸውም ያን ያህል ብዙ አይነት ነው። አድማጮቻችን ከሀገር እድገትና ለውጥ አንጻር ስንመለከተው አፍራሽና ገንቢ ብለን በሁለት ማዕቀፍ ውስጥ ልናያቸው እንችላለን። በዚህ የሚዲያዎች ሰፊ እንቅስቃሴ ውስጥ በሚሊዮን የሚቆጠረው ዳያስፖራ ሚዲያዎች በተለያየ መነሻ የሚያቀርቡትን ከመስማትና በዚያ ከመቃናትና ከመጣመም ባሻገር እነዚህ ክፍሎች የሚሰሩት ምንድን ነው? ምን መስተካከል፣ ምን መጎልበት አለበት፣ ምንስ ድጋፍ ማድረግ አለብን ብሎ ባለቤት ሲሆን ግን ብዙም አይታይም። አድማጮቼ በተለይ ልማትን አጀንዳ አድርገው የሚጓዙ ሚዲያዎችን በዚህ ረገድ ከመደገፍና ከማጠናከር አንጻር ያለው ውስንነት ከፍተኛ ነው። አድማጮቻችን ባሳለፍነው ሳምንት በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን ያደረጉት እንቅስቃሴ ግን አድማጮቼ ይህንን ተኝቶ የኖረ ሁኔታ የሚቀሰቅስና የሚያነቃ ነው። አድማጮቻችን በሚዲያዎች አሰራርና መሆን በሚገባ ሁኔታ ላይ ጥናት ቀርቦ ውይይት ተደርጎበታል። በአጠቃላይ ውይይቱ ምን ይመስል ነበር? ጥናቱስ ምን ይዞ መጣ? ቀጣይ አቅጣጫውስ ምን ያመላክታል? የሚለውንና ሌሎችንም ጉዳዮች አስመልክቶ አቶ አሉላ ሰለሞንን ልናነጋግራቸው ወደ ጽናት ራዲዮ ጋብዘናቸዋል። ከእሳቸው ጋር ወደምናደርገው ውይይት ይዣችሁ እሄዳለሁ። ተከታተሉን አድማጮቼ። አቶ አሉላ ሰለሞን በቅድሚያ በአድማጮቼ ስም ወደ ጽናት ራዲዮ የአየር ሰዓት ስለመጡ እያመሰገንኩ፣ አቶ አሉላ ሰለሞን ማን ናቸው? ራስዎን ለአድማጮቼ ያስተዋውቁና ወደ ጥያቄ ልግባ። እሺ፣ አመሰግናለሁ አርቲስት ሰለሞን እድሉ ስለተሰጠኝ። ያው እንግዲህ በብዛት በስፋት የምታወቀው እዚህ በዋሽንግተን ዲሲ አካባቢ በሚገኝ አንድ የሬዲዮ ጣቢያ ሬዲዮ ሰላም በሚባል እዛ ላይ የሀገራዊና ወቅታዊ ጉዳዮች ላይ ሀሳቤን አካፍላለሁ፣ እንዲሁም ትንታኔ እሰጣለሁ። በተጨማሪ በተለያዩ በዲያስፖራ ያሉ እንዲሁም ዓለም አቀፍ ሚዲያዎች ላይ እንደ ቮይስ ኦፍ አሜሪካ እንዲሁም የጀርመን ድምጽ ሬዲዮ ላይ እንደዚሁ በሀገራዊ ወቅታዊ ጉዳዮች ላይ ተጋብዤ አስተያየት አቀርባለሁ። እንዲሁም ሌሎች በዲያስፖራ የሚንቀሳቀሱ ሚዲያዎች ላይ በስፋት ተሳተፋለሁ። እንዲሁም በማህበረሰብ ሚዲያ ላይ ነው በስፋት ህብረተሰቡ የሚያቀኝ። በተጨማሪ ደግሞ በዩኒየን ኦፍ ሲቪሊያንስ ኢን ኖርዝ አሜሪካ ዳይሬክተር ሆኜ ነው የምሰራው። አመሰግናለሁ አቶ አሉላ ሰለሞን። ባሳለፍነው ሳምንት በዋሽንግተን ዲሲ የፓናል ውይይት በዳያስፖራ የሚዲያ አማራጮች በሚል አንድ ጥናት ቀርቦ የውይይት መድረክ ተካሂዷል። የዚህ የውይይት መድረክ አዘጋጆች እነማን ናቸው? ውይይቱ ምን ይመስል ነበር? ጥናቱስ ምን ይዞ መጣ? ቀጣይ አቅጣጫውስ ምን ያመላክታል? አቶ አሉላ። ቅድም እንዳልኩት ያው እኔ በግሌም እንደነገርኩ በስፋት በዲያስፖራ ሚዲያዎች ላይ ተሳትፎ በማድረግ እንዲሁም ተከታታይ ሆኜ ደግሞ ያው በመከታተል ሀሳባቸውን እዛ ላይ የሚያጋሯቸው ሀሳቦች በመከታተል ብዙ ጊዜን አሳልፋለሁ። ስለዚህ በዚህ ዙሪያ በዲያስፖራ ያሉት የሚዲያ አማራጮች ምን ይመስላሉ በሚል ያው እንግዲህ አንድ መድረክ መዘጋጀት አለበት ብለን በዋሽንግተን ዲሲ አካባቢ የሚገኙ ኢትዮጵያውያን ናቸው ዝግጅቱን ያስተባበሩት። እንዲሁም ጽሑፍ ያቀረቡትም እንዲሁ ኢትዮጵያውያኖች ናቸው። በህግ በማስ ሚዲያ
እና ኮሚኒኬሽን ዙሪያ ጥናት የሚያካሂዱ በዛ አካባቢ ምርምርና ትምህርታቸውን የተከታተሉ ምርምር ያደረጉ ግለሰቦች ናቸው እዛ ላይ የተሳተፉት። ያው የተለያዩ አካሎች ስኬታማ እንዲሆን መድረኩ አስተዋጽኦ አድርገዋል እና አጠቃላይ በዚህ በዲያስፖራ ባለው የሚዲያ አማራጭ ያሳስበናል። እንደ ጥሩም እንደ በጎ ነገር መወሰድ ያለበት በጎ ስራ የሚሰሩ እንዳሉት እንዲሁም አሉታዊ የሆነ ተጽዕኖ የሚያደርጉ አሉና በዛ ላይ ብንወያይ ጥሩ ነው ብለው ከራስ ተነሳሽነት ተነስተው ናቸው ሰዎቹ ኢትዮጵያኖቹ ያዘጋጁት ማለት ነው። ጽሁፎቹ የሚያተኩሩት የዲያስፖራ ሚዲያ ከሙያ ስነ ምግባርና ከህግ አንጻር ምን ይመስላል፣ አንድ ጋዜጠኞቹ የሙያን ስነ ምግባር ተከትለው ነው ወይ ጋዜጠኝነት ስራውን የሚያካሂዱት፣ ሁለተኛ ጋዜጠኝነት ከስነ ምግባር ከሙያ ስነ ምግባር በተጨማሪ ላለበት ተቋም ህግ ተገዢ ነው፣ በሶስተኛ ደረጃ ደግሞ ለሚገኝበት አካባቢ አገር ሊሆን ይችላል ወይም ስቴት ሊሆን ይችላል ክፍለ ሀገር ልንለው እንችላለን በአማርኛ ህጎች አሉ እና ለነዛ የሚዲያ ህጎች ተገዢ ሆኖ ይሰራል ወይ ከሚል አንጻር ያዩ ናቸው። በተጨማሪ ይሄ የጥላቻ አነጋገር እና የማህበረሰብ ሚዲያ በተለይ የጥላቻ ንግግር በማስፋፋት ረገድ እያደረገ ያለው አስተዋጽኦ የሚመለከትም ጽሁፍ አቅራቢዎች አቅርበዋል። ሌላው በተወሰኑ የዲያስፖራ ሚዲያዎች ላይ ዳሰሳ ያደረገ የጥናት ጽሁፍም ቀርቧል። ስለዚህ አጠቃላይ ሂደቱ ይህ ይመስል ነበር። ኢትዮጵያኖች ያዘጋጁት እንዲሁም ከተለያየ የማህበረሰብ ክፍል ተሳታፊ ሆነው በዝግጅቱ ላይ የተገኙበት ቅድም ባልኩት ርዕሰ ጉዳይ ላይ ጽሁፎች የቀረቡበት ነበር። አመሰግናለሁ አቶ አሉላ። እስቲ እንደው በዲያስፖራ ውስጥ ስለ ዲሞክራሲ ስርዓት ግንባታ፣ ስለ ልማት፣ ስለ ሀገራችን ፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮችን እያነሱ መረጃን በማድረስ በኩል እስካሁን አስተዋጽኦ እያበረከቱ ያሉ ሚዲያዎችም ይሁኑ የሚዲያ ባለሙያዎችን አስተዋጽኦ እንዴት ይገልጹታል? ምናልባት በፓናል ውይይቱ ወይም በጥናታዊ ጽሁፉ ላይ ተገልጾ ከሆነም አንድ ላይ ቢያብራሩልኝ ሰፋ አድርገው። እሺ፣ አዎ፣ ያው እንግዲህ ብዙ ሚዲያዎች ነው ያሉት። በቁጥር ደረጃ ቀላል የሚባሉ አይደሉም። በተከታታይ የሚያቀርቡ አሉ፣ እንዲሁም በሳምንታዊ የሚያቀርቡ አሉ፣ እንዲሁም በድምጽ የሚያቀርቡ አሉ፣ በምስልም የተደገፈ የሚያቀርቡ አሉ፣ እንዲሁም በጽሁፍ በዌብሳይት ደረጃ ተነባቢ የሆኑ ድረገጾችም አሉ። እነዚህም ሁሉ ነው ዳሰሳ ያደረግነው። ያው በዳሰሳው መሰረት አንዳንዶቹ ቅድም እንዳልኩት የጋዜጠኝነት የስነ ምግባር መርሆች ያልተከተሉ የተቋም እንደ ተቋም አንድ የጋዜጠኝነት ስራ የሚሰራ ተቋም የሚዲያ ስራ የሚሰራ ተቋም ሊከተላቸው የሚገባ ኖብል የሚባሉ ምክንያቱ የጋዜጠኝነት ሙያ በጣም የተከበረ ሙያ ነው። ነገር ግን እዛ የተቀመጡ አንድ የሚዲያ ተቋም ሊከተላቸው የሚገባ መርሆች የማይከተሉ እንዲሁም ለሚኖሩበት ሚዲያው ለተቋቋመበት አገር ህግ የማይገዙ መሆናቸው ነው የተረዳ ነው። ነገር ግን እዚህ ላይ አርቲስት ሰለሞን መረሳት የሌለበት የቋንቋ ያው እንግዲህ እኛ ኢትዮጵያውያን በሄድንበት ባህላችን ቋንቋችን እንወዳለን። ይህንኑ ተከትለን ነው እንግዲህ የሚዲያ ስራዎችን የምንሰራው። ስለዚህ ያው የአገሬው ህብረተሰብ የኛ ቋንቋ አቀራረብ ቋንቋችንን በዛ ስለማያውቁ ምን እንደሚባልም ስለማይታወቅ ያው በብዛት ከህግ በፈነገጠ መልኩ የሚቀርቡ አሉ። ስለዚህ በጣም ከዚህ ከሙያ ስነ ምግባር ከተቋማዊ ህግ እንዲሁም አጠቃላይ ከአገራዊው ህግ አንጻር እንዳልኩ ሆኖ በተጨማሪ ደግሞ ህብረተሰባችን እንዲቀራረብ ሳይሆን በጣም እንዲራራቅና አሉታዊ የሆነ አስተዋጽኦ የሚያደርጉ ሚዲያዎች አሉ። ይህ እንዳለ ሆኖ በተጨማሪ ደግሞ በአገራዊ መግባባት እንዲፈጠር መከባበር እንዲኖር በህዝቦች መካከል መፈቃቀር እንዲኖር የሚሰሩ ደግሞ አሉ። ግን የነዚህ አስተዋጽኦ በጣም ትንሽ ነው። እንደዚህ አይነት ሚዲያዎች ኦልሞስት ቦታ የላቸውም በአሁኑ ሰዓት ብለን ነው ዳሰሳው ላይ የደመደምነው። እንደነዚህ አይነት ሚዲያዎች መበረታታት ሲገባቸው በዲያስፖራው አካባቢ ያለ የስነ ምግባር ጉድለትና የሚዲያ ዲክቴተርሺፕ ሊባል ይቻላል ሌሎችን እነዚህ አገራዊ መግባባትና በህዝቦች መካከል መፈቃቀርና መቀራረብ የሚሰብኩ ሚዲያዎች እየተደፈጠጡ እነዚህ የህዝቦች መለያየትና ጸረ ዲሞክራሲያዊ አስተሳሰብ እና የህግ የበላይነትን የማይቀበል አካሄድ የሚሄዱ ሚዲያዎች ደግሞ እየገነኑ የሄዱበት ሁኔታ አይተናል። ለዚህ ምክንያት የሆነው ምንድነው? ከህብረተሰቡ የድጋፍ ምንጫቸው ህብረተሰቡ አለመሆኑ ነው አንዱ ምክንያት ያየ ነው።
ምክንያቱም አንዳንዶቹ ሚዲያዎች እንዳየናቸው ከሌሎች አገሮች በተለይ በኢትዮጵያውያን የተሳሳተ አመለካከት ያላቸው አገሮች ፈንድ ስለሚያደርጓቸው እነዚህ ሚዲያዎች ከህብረተሰቡ እስካልወሰዱ ድረስ ደግሞ በህብረተሰቡ ተጠያቂ ስለማይሆኑ ኃላፊነት የጎደለው ስራ ይሰራሉ። ምክንያቱም እያንዳንዱ የሚሰጠው ድጋፍ እኔ ለዛ ሚዲያ የሚያስተራጨው ነገር አንድ ኢንዶርስ እያረኩ ነው፣ ሁለተኛ ደግሞ ቢሳሳት እንኳን ተጠያቂነት አለው ያ ሚዲያ ተመልሼ ለምን እንዲህ ታደርጋለህ ልለው እችላለሁ። ነገር ግን አንዳንዶቹ ሚዲያዎች ፈንዳቸው ከሌላ ምንጭ ስለሆነ ከህብረተሰቡ ጋር የተቆራኘ ስላልሆነ በዚህ ምክንያት ይተኛሉ። ከህብረተሰቡ ጋር ቁርኝነት ያላቸው በገንዘብ ብቻ ሳይሆን በመደመጥም ድጋፍ የሚያገኙ የሞራል ድጋፍ የሚያገኙ ሚዲያዎች በኃላፊነት ሲሰሩ ነው ያየነው። ስለዚህ ይህ ምንድነው የሚያሳየን? ሚዲያዎቻችን ከህብረተሰባችን ጋር የአድማጭ ተመልካችነት የአንባቢነት ብቻ ሳይሆን የድጋፍን ምንጫቸው ከህብረተሰብ ከሆነ ለህብረተሰቡ ተገዢና ተጠያቂ ይሆናሉ፣ ለሙያ ስነ ምግባራቸውን ተገዢ ይሆናሉ፣ ለአካባቢውም ህግም ለተቋማዊ ህጋቸውን ተገዢ ይሆናሉ። ስለዚህ በሁለት ነው ከፍለን ያየነው። አገራዊ መግባባትን የሚፈጥሩና የህዝቦች መቀራረብ የሚያመቻቹ በአንድ በኩል፣ በሌላ በኩል ደግሞ በጣም በህዝቦች መካከል ጥላቻ እንዲባባስና በህዝቦች መካከል ክፍተት እንዲኖር ክፍፍል እንዲኖር የሚያደርጉ በተለይ የኢትዮጵያ መንግስት በዚህ ረገድ ዲሞክራሲ አላሰፈነም፣ በህዝቦች መካከል ልዩነት አምጥቷል ብለው የሚተቹ ሰዎች እነሱ ከዛ በባሰ ሁኔታ በዲሞክራሲያዊ ሀገር እየኖሩ ህዝቦችን የሚከፋፍልና ወዳልተፈለገ በተለይ ዘረኛ የሆነ እና ህዝቦችን ታርጌት ያደረገ መረጃዎች እንደሚያሰራጩ በተለይ እስከ ዘር ማጥፋት ደረጃ የሚሰብክ መረጃ እንደሚያስተላልፉ ነው በጥናቱ መሰረት እንትን ያለው። በተለይ በዚህ ረገድ የኢሳት ሳተላይት ቴሌቪዥንና የአሜሪካ ድምጽ ራዲዮ አማርኛ ክፍል በጥልቀት ተዳስሰዋል በአንዱ ጽሁፍ ላይ ማለት ነው። ስለዚህ ከህብረተሰቡ ጋር ቁርኝት ያላቸው በፋይናንሱም በሞራላዊ ድጋፍም በመከታተልም ብዙ ጊዜ ኃላፊነት ተሰምቷቸው ሲሰሩ ነው ያየነው። ግን እነዚህ ብዙ ጊዜ በሌሎቹ በእነዚህ በጣም ከውጭ ሀገሮች ድጋፍ የሚያገኙና ከፍተኛ የሆነ የፋይናንስ አቅም ባላቸው ሚዲያዎች ጫና እየደረሰባቸው ብዙም እንዳይቀጥሉ የሚደረጉበት ሁኔታ አለ ብለን ነው ያየነው። አመሰግናለሁ አቶ አሉላ። እስቲ እንደው ከዚሁ ጋር የተያዘ አንድ የመጨረሻ ጥያቄ ላንሳ። በተለይም በዚህ በዲያስፖራ ውስጥ ለረጅም ዓመታት ሀገርን፣ ልማትን፣ እድገትን አጀንዳ በማድረግ እየተጓዙ ያሉ የሚዲያ ባለሙያዎች በዚህ የፓናል ውይይት ላይ ለምን አልተካተቱም የሚሉ ወገኖች አሉ። ለዚህ ምላሾ ምንድን ነው? እሺ አመሰግናለሁ። አዎ ነገሩ ምንድነው በዋሽንግተን ዲሲ አካባቢ ባሉ የህብረተሰብ ክፍሎች ነው ተሳትፎም እንዲሁም ጽሁፉም የቀረበው ተሳትፎም የተደረገው። ነገር ግን ይህ የመጀመሪያ እንጂ በዚህ የሚያበቃ አይደለም። በተለያዩ አካባቢዎች ይህ የፓነል ውይይት ይካሄዳል። ስለዚህ በተለያዩ አካባቢዎች ያሉ የህብረተሰብ ክፍሎች እንዲሁም ባለሙያዎች፣ የሚዲያ ባለሙያዎች እንዲሁም ጽሁፍ አቅራቢዎች ተጋብዘው የሚመጡበት ተጨማሪ መድረኮች ይዘጋጃሉ። እንዲሁም በዚህ በዋሽንግተን ዲሲ በተካሄደው ግን ለሁሉም ክፍት ነው ያደረግነው። በሁሉም የሚዲያ አውታሮች ተጠቅመን ጥሪውን ስናስተላልፍ መጀመሪያ ጽሁፍ አቅራቢውም ማንኛውም ሰው የመሰለውን ሀሳብ እንዲያቀርብ የኮል ፎር ፔፐር የጥናታዊ ጽሁፍ እንዲያቀርቡ ጥሪ አድርገናል። ተሳትፎ ላይ ደግሞ ህብረተሰቡ ተገኝቶ በቦታው እንዲሳተፍ አድርገናል። እንዲሁም በተለያዩ የሚዲያ አውታሮች ተጠቅመን እንዲተላለፍ አድርገነዋል መድረኩ። ስለዚህ በአካል ያልተገኙ ሰዎችን የሚከታተሉበት እድል አግኝተዋል። ነገር ግን እንዳልኩ ቀጣይ ነው ይሄ መድረክ በተለያዩ አካባቢዎች ስለሚዘጋጅ ያው ባለፈው በዋሽንግተን ዲሲ በተካሄደው ተሳትፎ ያላደረጉ ለወደፊት በተለያዩ ከተሞች ስናካሄድ ተሳትፎ ያደርጋሉ ተብሎ ይጠበቃል። እንደነገርኩ ግን መድረኩ ለሁሉም በአገሬ ጉዳይ ያገባኛል ትክክለኛ የሆነ የዲያስፖራ ሚዲያ አማራጭ ሊኖር ይችላል። ትክክለኛ እውነተኛና የሙያ ስነ ምግባር መሰረት ያደረገ ዘገባ ሊቀርብለት ይገባል ብሎ የሚያምን ሰው በዚህ መድረክ ላይ ተሳታፊ መሆን ይችላል። አመሰግናለሁ አቶ አሉላ ሰለሞን። በእኔ በኩል ለዛሬ ጨርሻለሁ። በእርሶ በኩል አጠቃላይ መልእክት አለኝ የሚሉት ካለ እንዲያስተላልፉ እድሉን ልስጦትና በዚሁ እናብቃ ለዛሬ። በቀጣይ እንግዲህ ወደፊትም እየተገናኘን እንዲሁ በየቦታው እየሄዳችሁ የምታደርጉትን የፓናል ውይይት እየተከታተልን መረጃዎች እንደምንለዋወጥ ተስፋ አደርጋለሁ። እድሉን ለእርሶ ልስጦት አቶ አሉላ ሰለሞን። እሺ አመሰግናለሁ አርቲስት ሰለሞን። እዚህ ላይ ማለት የምፈልገው ምንድነው ያው እንግዲህ ሚዲያዎቹ እኛን ለማገልገል እስከሰሩ ድረስና ደግሞ የኛን ፍላጎት ማርካት እስከሆነ ድረስ ፍላጎታቸው
ተከታታይ ድጋፍ ከህብረተሰቡ መደረግ አለበት ለሚዲያዎቹ የሚል እምነት አለኝ። እንዲሁም በዛው ልክ ድጋፍ ሲያደርግ ተግሳጽና ምክር እንዲሁም ክትትል እያደረገ የሚዲያ ተቋማት ኃላፊዎቹና እንዲሁም እዛ ያሉት የሥራ ባልደረቦች ሙያዊ ግዴታቸውና የሙያ ስነ ምግባርን አክብረው እንዲሰሩ ግፊት ማሳደር አለበት። እንዲሁም የተለየ ፐርስፔክቲቭ ይዘው አገራዊ መግባባት እንዲፈጠር በህዝቦች መካከል መከባበር እና መቀራረብ እንዲኖር የሚሰሩ ሚዲያዎች አሁን ካለው ድጋፍ በጣም ዝቅተኛ የሆነ ድጋፍ ነው ያላቸው። እነዚህ ሚዲያዎች ተጠናክረው ህብረተሰቡ በተለይ ወጣቱ ክፍል እነዚህ ሚዲያዎች ሊያበረታታና ሊደግፍ ይገባል። ምክንያቱም በትክክል ኢትዮጵያ እንደሚቀራረብና የተሻለ የዲሞክራሲ ስርዓት ለመገንባት ከሆነ ዓላማው ማንኛውም ሚዲያ ያው እንደ አንድ ዓላማ የሚያስቀምጠው ብዙ ጊዜ በተለይ በኢትዮጵያ ዳያስፖራ የሚንቀሳቀሱ ሚዲያዎች በህዝቦች መካከል መከባበር እንዲሁም የመናገር መብት እንዲከበር፣ የሰብአዊ መብት ዲሞክራሲያዊ መብቶች እንዲከበሩ እስከሆነ ዓላማቸው ህብረተሰቡ ወደ ህብረተሰቡ በጣም መቅረብ አለባቸው የሚል እምነት አለኝ። ህብረተሰቡ እንደ አጋር ወስደው ህብረተሰቡን አክብረው መስራት አለባቸው የሚል እምነት አለኝ እና አሳታፊ ደግሞ መሆን አለባቸው። ሁሉንም የሚያሳትፉ የተለየ አመለካከት የሚኖረው ሰው ተሳትፎ እንዲያደርግ እንደገና ደግሞ ሌላ የራሳቸው የሆነ አምባገነናዊ የሆነ አመለካከት የሚያንጸባርቁ ሚዲያዎች አሉና ይሄ ደግሞ እንዲስተካከል ነው ሐሳቤን ማስተላለፈው። አመሰግናለሁ። አቶ አሉላ ሰለሞን ለነበረን ቆይታ በመላው ዓለም ላይ በሚገኙ የጽናት ራዲዮ አድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም አመሰግናለሁ። መልካም ቀን።